እሺ ሁላችሁንም አሁንም በድጋሚ አመሰግናችኋለሁ። በጣም ጆሮ ሰጣችሁ ልታዳምጡኝ እንትን በማለታችሁ መጀመሪያ ቅድም እንደተናገርኩት ነው። ጓደኛዬ ነች የምታውቀው ካሁን በፊት ኢጃዛ ቤት አብረው የኖሩ ሰዎች ናቸው። የጓደኛው አባል ነበረ መሰለኝ። ያኔ ከሷ ጋር ነው እንትን ያላቸው ከኔ ጋር ግቡብነትም ትውቅም የለንም። እሷም የምታውቀው ይሄ ልጅ አሁን ፎቶን የሰጧችሁ ልጅ ነው። አብረውት ያሉትን ሌሎቹ ልጆች እሷም አላውቃቸውም ከዛ በፊት ብላለች። የሄድነው እኔና እሷ ስራ ልንነጋገር የሆነ ስራ እንትን ልንል ካፌ ገብተን ነበረ። ስለ ስራ አውርተን ጨርሰናል። ከጎን ደግሞ ስዌዲ ታውቁታላችሁ፣ ህያብ ምግብ ቤት አለ። እዛ ነው እንትን ያልነው። እራት እንብላ እዛ ገባን። እነሱም እዛ ነበሩ። አብረን እንብላ እዛው ገባን፣ በላን። በዓል ነው ሰሞኑን፣ ለምን አንዝናናም? የሆነ ቦታ አለ ፕሮግራም እንሂድ። እሺ ተባብለን ተነስተን ሄድን። የት እስትራሃ። ከዛ ከሄድን በኋላ ነገሮች እንትን እያሉ መጡ። መኪና ውስጥ ነው ተመቸሽኝ አይነት ነገር እንደዚህ እንትን እያለኝ የነበረው። እዛም ከሄድን በኋላ ነገሮቹን እንትን እያለ በቃ አጠገቤ ተቀመጭ፣ ገና አጠገቤ ተቀመጭ ነው የነበረው። እንትን አልቀመጥም አልኩኝ። ለምን አትቀመጭም ነው በቃ ግብግባችን የነበረው። የመጀመሪያው እንትን አብረሽኝ ተቀመጪ የሆነ እየናኩት ወይ ደግሞ እንትን እያልኩት አይነት ስሜት ነው እሱ እንትን እያለ የነበረው። ነገር እየበላ ነበረ። እኔ ጥጌን ይዤ ነው የምቀመጠው፣ የትም እንትን አይደለም ነው። እሷን ደግሞ አንቺ ነሽ እንትን ያልሽኝ አላት። ቀጥታ ወደ እሷ ነው እንትን ያለው ነገሩን። አንቺ ነሽ ያስናቅሽኝ፣ አንቺ ነሽ እንደዚህ ነገሮችን እንትን ያስባልሽው። ስልክ እጄ ላይ ነበረ፣ ስልክ እየደወልኩኝ ነበረ እና እሱ የመሰለው እንዴት ነው ሰው ጋር ተቀምጣችሁ ስልክ እንትን የምትሉት ምናምን ነገር። ሲጀመር ስልኩም እየጠራም አልነበረም ስልኬ ላይ ያዝኩት ስልክ ማለት ነው። እና እሷን ነው እየተናገረች ነበር፣ እገልሻለሁ፣ አስናቅሽኝ። ሲጀመር አንድ ተማራ እንትን ብለሽ እንዴት ታስንቂኛለሽ ምናምን ነገር። እኔ አሁንም እንዳልኳችሁ ያለውን አንድ ባንድ ያለውን ነገር ንገሩኝ ስላላችሁ ነው። አሁንም ወደ ብሔሩ እየወሰድኩት አይደለም፣ ይቅርታ። እና እሷን እንትን ሲላት እኔ ፀጉሬን እንደዚህ ይዘኛል። ሲይዘኝ አለቀሰች እሷ። ለምንድነው ከኛ እሷ እንትን ብላብሽ ነው የሷ ብስጭትና የሷን ባንትን ብሎብሽ ነው የምታለቅሽው ምናምን ነገር የሆነ እንትን አላት። ነገሮች እንትን አሉ፣ ቀጠሉ። ተነስተን አሁንም እንትን ስንል ሽንት ቤት ሁላ ሄጄ እንትን ስል ከፍቶ ገብቷል። ሽንት ቤት እንደዚህ ከፍቶ እንትን ሲል በቃ ይሄ ልጅ እዛ እንደው ሚስትራዋን እንትን ይሄ ልጅ ከኔ ጋር ጸብ እንትን እያለው ነው። ስለዚህ እንውጣ። እሙ ትባላለች ልጅቷ። እንትን ማለት ካለባት መምጣት ካለባት እሱ ጀማዎቹ ናቸው ወሪ ማምጣት ያለበትና ከላምጡ እንትን ማለት ይችላል። እና ነገር እንትን እያለ ስለሆነ እኛ በጊዜ መውጣት አለብን ምናምን ስላት በቃ እሺ ምናምን ነገር አለች። ግን እየተከታተለን ነው። ሽንት ቤት እንኳን ስንሄድ በዚህ ልክ እየተከታተለን ከሆነ እንዴት ነው እንትን ልንል የምንችለው? አልሙሂም እኔ ገባሁኝ፣ ተመልሶ ገባሱ። እኔም ተመልሼ ገብቼ ቁጭ አልኩኝ። እችኛዋ ጓደኛዬ ወጣ ሽንት ቤት እንትን ስትል እሱ ተከትሏት ይወጣል። ስትቆይ የሆነ ድምጽ ሰማሁ። ምንድነው የተፈጠረው ብዬ እዛ ጋር ሄድኩኝ። ስሄድ ገፍትሯት ምናምን ነገር። እውነትም ያው ጸብ ነበረ። እሷ እየገባች ነው፣ ፊቷ እንትን ብሏል። ተነሽ አባያሽን ልበሽና እንውጣ ነው። እኔ ሌላ ምንም አላልኩም። ተነሽ በቃ አባያሽን ልበሽና እንውጣ ምናምን ብዬ እንትን ስላት እሷን እንደዚህ ገፈተራትና እኔን ያዘኝ። እንደውም አንቺ ነው እንትን የምለው ምናምን ብሎ እኔን ያዘኝ። ከዛ ደበደበኝ። ሲደበድበኝ በቦክስም በምናምንም ሲደበድበኝ እኔ ራሴን ተከላክያለሁ። አልካድኩም፣ ራሴን ተከላክያለሁ። እዛ ጋር ባገኘሁት ነገር በምን ልምታው በምን ምን ላድርግ አላስታውስም። መትቼዋለሁ አስታውሳለሁ፣ ግን እሱ እየደበደበኝ ነበረ። ከዛ እኔ የቱ ጋር እንደደማ ምናምንም አላውቅም። አብረውት የነበሩት እዛ ጋር መጀመሪያ ልጅቷ ፌንት ሰርታለች፣ ወዲህ ገፍትሯታል። እኔን ግደለኝ እሷን ተዋት አታውቃትም ነው ያለችው። እኔን ግደለኝ እሷን ተዋት አታውቃትም፣ እኔን ነው የምታውቀው፣ እንደፈለግክ አድርገኝ ተዋት፣ እሷ የሚነካት ሰው አትወድም ሲጀመር ተዋት ብለዋለች ከመጀመሪያው። ከዛ እሷን ሲገፈትራት ወደቀች። ወድቃ ፌንት ሰራች ኦሬዲ። በቃ ወይኔ እቴን ገደላት ምናምን ብዬ ስጮክ ውስጥ ላይ የነበሩ ልጆች ነበሩ፣ ሌላ 2 ወንዶች ነበሩ፣ አላቅም። እነሱ ወጡ። ሲወጡ አብሮት የነበረው ልጅ ቆለፈውና የውጭ እነሱን አስወጡ። ቁልፉን ይዞታል። እነዚህኞቹ ሴቶች ውስጥ የነበሩት ሴቶች 3 ሴቶች ይሁኑ 4 አላስታውስም፣ ጥጋቸውን ያዙ። አስፈራርተዋቸው ይሁን ምን ይሁን አላቅም። በኋላ ነው ስጠይቃቸው ለምን ፖሊስ ጋር እንኳን አልደወላችሁም ስል ቢላ ወጥቶብን ነበር አስፈራርተውን ነበር ምናምን ነው ያሉኝ። ከዛ ልጅቷ ፌንት ስትሰራ ወይኔ እቴን ገደላት ብዬ አሁንም እንትን ስል እሱ ተመልሶ እኔ ላይ እንትን አለ። ተመልሶ አሁንም ሲመታኝ እኔም እየተከላከልኩ ነው ከሱ ጋር። ግብግብ ተፈጠረ። በመሀል የኛው ሲደገም ወደኩኝ። እኔ ከወደኩኝ በኋላ በቃ አንቺ እንዴት እንደዚህ እኛ እንዴት አፍሰሽ እንትን አትይም አንቺ ምናምን በቃ ማለትም አልፈልጋቸውን የስድብ እንትኖች ተጠቀሙ። አንዱ በርግጫ ሲለኝ አንዱ ሲመታኝ አስታውሳለሁ። ነገሮች እንትን እያሉ ነው።
ቅርታ ዋርኒንግ እየሰጠኝ ነው። ካሜራውን ላጥፊንግ አለ ልጅቷ መጨረሻ ላይ ከአንተ ከማስቦ የነቀለውን ጧት ለሰጠ ቆይ አሁን ዋርኒንግ ሰጥቷል። አካውንቱ ይዘጋል። አላህ ጨርሺ፣ መጀመሪያ ጨርሺ፣ ካሜራ ዝጊና ጨርሺና ከዛ በኋላ ቦታውን ታሳይና ቢዘጋ ቢዘጋ። ኦኬ ዞሮ ለሁለት እየደበደቡኝ ነበረ። ሶስተኛው ልጅ ሁለቱ የመቱኝን ያክል ሶስተኛው ልጅ ያን ያክል እንትን አላለኝም። የሆነ በካልቾ በርግጫ የሆነ እንትን ሲለኝ አስታውሳለሁ። አልገላገለምም ያን ያክልም የነሱን ያክል ጉዳት አላደረሰብኝም። ሁለቱ ግን ቢላ አውጥተው በቃ ስበራት እግሬን በጣም እየቀጠቀጡኝ ነው። በምን እንደሚመቱኝ ሁሉ አላቅም። ብቻ ምልክት አለው፣ ክብ ክብ የሆነ ምልክት አለው። ስበራት እግሯን በቃ ምናምን ያለው በጣም ሲቀጠቅጡኝ ነበረ። ማህፀኔም በጣም ረግጠውኛል። በጣም ነው የረገጡኝ። ጥርሴ ተሸርፏል። ተሸርፎ ሲወድቅ እያየሁት ነው ፊት ለፊት ያለው። እዚህ ጋር ገጪ ላይ ያሉ ጥርሶች ተነቃንቀዋል ምናምን። የሆነ ሰዓት ላይ አልበቀዋልና እንደዚህ ከዛ ፌንት ሰራው። የዛን ሰዓት ፌንት ሰራው አንገቴን ሲያንቀኝ ማለት ነው። ትቶኝ ተነሳ። ከዛ አሁንም እንደዚህ ስነቅ አንገቴን እንትን ስል ቀበቶን ሁሉ ሱሪውን እንደዚህ እንትን እያለ ምናምን ነገር ጭራሽ አታደርገውም ግደለኝ ነው ስሎ የነበረው። እሷ ያ ሁሉ ሲሆን ስነቃ እሷ እኔን ግደሉኝ እያለች እግሩ ስር ወድቃ ያኛው በርግጫ ብሏት ወደዛ አንቺ ነሽ ሲጀመር እንደዚህ አይነት ሰው ጋር የምትኖሪ የምታስንቂ ምናምን ብሎ እሷንም ወደዛ ቢላ ወጣባት። ሁለተኛ ከተጠጋሽ ወደዚህ አንቺንም አልለቅሽም አላት። ልጅቷ ራሷ በምላሷ ትናገር ስለሷ እኔ እንትን አልልም፣ ያለውን ነገር ነው የምነግራችሁ። ብቻ በኃይለኛው ነው የተደበደብኩት። የሆነ በሚያስጠላ ሁኔታ መጨረሻ ላይ ትተውኝ እንደመውጣት አሉ። ተመለሰና ይዘናት ነው የምንሄደው አይነት ነገር ነው እንትን እያለው የነበረውን ጨርሳት ነው መጨረሻ እኔ ምን አልኩት፣ ልጅ አለኝ በቃ ልጄ ነው ፊት ለፊት የታየኝ። እባክህ ልጄ ጋር አስደውለኝ፣ ልትገለኝ አይደል የመጣው? ልጄ ጋር አስደውለኝና ልጄን አውርቼ ከዛ ግደለኝ ነው ያልኩት። እንደዛ ስለው ያኛው ልጅ አብሮ ጩቤ አውጥቶ የነበረው እማልዋሻው ሶስተኛው ልጅ አልኩ በካልቾ ብቻ መታኝ አልኩ ልጅ በቃ ቅደዳት እያለ ነበር። ጩቤውን እዚህ ጋር አስጠግቶ እንትን ሲለኝ የነበረው እሱ ነው ያስጣለው። ጩቤውን እንደዚህ ተዋት ብሎ ጎትቶ እሱን የወሰደው እሱ ነው። እሱ ባይኖር ኦሬዲ ገሎኛል። በቃ ያኔ አምኛለሁ። ከዛ በቃ ተዋት እንውጣ ብሎ ይሄኛው ልጅ ገላግሎት ነው ይዞት የወጣው። ሁላ እንደዚህ በእጁ እንደዚህ ይዞት ታግለው ነው ይዞት የወጣው። ከወጡ በኋላ ተነስቼ ራሴን እንትን ስል እግሬን እንደዚህ እንትን ስለው በጣም ያመኛል፣ መራመድ አልችልም ምናምን በጣም እንትን ብዬ ነበረ። በዛን ሰዓት ተነስቼ ወዴትም አልሄድኩም። በቃ የታየኝ የነበረው ወደ ቤት መምጣቴ ነው። ምንም በቃ ቤት መጥቼ መውደቅ ነው። ምንም እንትን እያልኩኝ አልነበረም። ፀጉሬን እዚህ ጋር የተነጨው ምናምን ሰውነቴ ባጭሩ ሲመቱኝ የነበረው ምት ከባድ ስለሆነ ደንዝዞ ነበረ። በቃ አይኔ እዚህ ጋር አብጧል፣ ከታችና ከላይ አይኔ ደፍኖ ነበር አንደኛው። ይሄኛው ደግሞ ደሙ ለብሶ ጠቁሮ ነበረ። በቃ ከመቅላት አልፎ ጠቁሮ ነበረ። ምንም ነገር የጋረደኝ ትንሽ እንትን ብዬ ነበረ። አይዞሽ በቃ ይኸውልሽ እናቴ ስላወራሁኝ ይቅርታ። ራሴንም አሁን ያዞረኛል። አይዞሽ አሁን አንድ ነገር ሁለት ነገር ጠይቅሽና ጨረሰሻል። ይቅርታ። ሁለተኛው ነገር ደግሞ ምነግርሽ ቅድም ዛሬ ጧት ስትናገር የዛ ነበርኩኝ እኔም አሁንም ህይወቴን ቀብድ አዝዤ ነው እየተናገርኩ ያለሁት ብለሻል። ለማንኛውም ነገር እኛ ሰምተንሻል። የእያንዳንዱን የሪያድ ኮሚኒቲ እያንዳንዱን ኢትዮጵያ ኮሚኒቲ እናቃቸዋለን። አይዞሽ አሁን ሳታለቅሽ ምንም ሳቲ አንቺን ሊሰሙሽ የሚፈልጉ ሰዎች አሉ፣ እንደኔ አይነቶች ብዙ ሰዎች እዚህ አሉ። ስለዚህ ቀጥይ እንስማሽ። እንዴት ተጀመረ? እንዴት እዛ ሄድሽ? ጨምሪው። ይው ናቱ የሴት ልጅን ጥቃት አንደግፍም። ከተበዳይ ጎን ነን። ሐቅን እንፈልጋለን፣ ሐቅን እንደግፋለን። ከማንም ጋር ይሁን ከማንም ጋር ነገሩን ከመነሻው እስከ መድረሻው ከተወውቅ እዛ እስከ መወሰድ በመካከል ድልድይ ሌላ አገናኝ ወሳጅ እሱን ነው የምታውቂው እሷን ነው በምን ምክንያት እዛ እንደሄድሽ የጠቡ መነሻ ምን እንደሆነ ግልጽ አርጊልን። የተቆራረጠ ቪዲዮ ነው የሰማነው። እኔም መሰሎቼምና ክሊር አርገሽ ንገሪንና ጥፋትን ቢኖርሽ መመታት የለብሽም የምል ነኝ እኔ እንደ አንድ ግለሰብ እና ሐሳብሽን አስቀምጪ። እስኪ አንቺ ነገሩን ከመነሻ እስከ መድረሻው አብራሪልን። እዛ ላይ ቆመን እሱንም እንፈልጋለን ሐቅንም እንፈልጋለን።